በእግዚአብሔር ክብር መጠመቅ፣ በእግዚአብሔር ክብር መሸፈን፣ በእግዚአብሔር ክብር መጋረድ። ሰው ስታጠምቆ ሰውነቱ፣ እግሩ፣ እጁ፣ ጸጉሩ ምን ውስጥ ይገባል? ውሃ ውስጥ። አልረጥብም ማለት አይቻል። የእግዚአብሔርም ክብር ሲያጠምቀን ልክ እንደዚያው ነው። ያለዚህ ክብር አገልግሎት ከግሎሪ ውጭ ነህ። ካሌብ እንዲህ አለ፣ አሁንም 45 ዓመት በፊት እንደነበረው ሰው ጎልማሳ ነኝ አለ። ለምን መሰላችሁ? በሕይወቴ ላይ ዕድሜ ቁጥር ነው አለ። በክብሩ ስላለው ይህ አያረጅም። እግዚአብሔር ከማይታየው ዓለም ወደዚህ ወደሚታየው ወደ ፊዚካሉ ዓለም ወደ መካከላችን በመንፈስ ቅዱስ አማካኝነት ክብሩን፣ ኃይሉን፣ ቅድስናውን፣ ጥበቡን ወደዚህ ሲለቅ፣ ሲገለጥ፣ ሲታይ፣ ሲዳሰስ፣ ሲጨበጥ ክብር ይባላል።